ተዋናኝ የመሆን ፍላጎት ነበረኝ ያለች ጃኒ ሚሏት የአዶናይ ፍቅረኛ አሁን ቲክቶከር ናት። እንደው ተመልሰን እዛው አዶናይ ሆነ እንዳትለኝ። አዶናይ። ስለዚህ ኪነ ጥበቡ አለ ወይ በህይወት ማለት ነው? በነገራችን ላይ ማብላቱን አቁሟል ስትል አልገባኝም። ያበላ ነበር ኪነ ጥበብ ሲጀመር። አንተ በምንድን ነው ስትበላ ይኖርከው? በማስታወቂያ። ማስታወቂያ እኮ ኪነ ጥበቡን አግነህ ድራማ አድርገህ ጣራ ላይ ሙቀጫ ይዘህ እየወቀጥክ ነው። እሱ ድራማ እሱ በእግራችንና ራቁታችን ሁሉ ሮጠን ያገኘነው ነው። ጥያቄ ያለው የምታውቁት ነው። የእኛን ሂሳብ እኮ ከኛ ይልቅ እኮ ሰው ያውቀዋል እኮ። ተላለፈ 19 ብር አለቀ እያሉ እየደመረ የሚያውቀው ሂሳብ ነው። ብዙ የሚያስገርም ነገር አይደለም። የሚገርምህ ኪነ ጥበቡ ያበላል ስትል አይተዋል። ለመሆኑ በጣም የተወሰኑ ሰዎች እንትን ሆነው ስለወጡ ተሳክቶላቸው ስለወጡ እንጂ አብዛኛው እኮ ለፓሽን የሚሰራ ስራ እኮ ነው። ኪነ ጥበብ ለፋሽን አይደለም። የእውነት ለመናገር ተመልከተው። አሁን ታውቀዋለህ እንግዲህ ቲያትር ቤት ያለውን ነገር፣ ሚዲያው ላይ ያለውን ነገር፣ የሬዲዮ ድራማ የእንትን ድራማ ምናምን የሚሰራ ሰው ምናምን እንትን አይደለም። ግን እዛ ውስጥ ያለ ፍቅር ደግሞ የምታገኘው ሶሻል ካፒታል የምታገኘው ነገር